ባልሽ ደካማ ቢሆን እሱ እንደው አይሰማም አትበይ። ይሰማል፣ ይቀየራል፣ ይለወጣል፣ ካንቺ ይበልጣል ንገሪያት። ወንዶችም በየግሮሰሪው ከማውራት ለድንግል ማርያም ንገሩ። ለጓደኛ ቡና ላይ ባሌ እንዲሆነ ሚስቴ እንዲሆነ አትበሉ፣ ለድንግል ማርያም ንገሯት። እንድትቆጣ አይደለም እንድትፈውስ፣ ክፉ ደካማ ጎናችን እንድታስወግድልን። ትለውጣለች እመቤታችን። ውሃ ወደ ወይን ጠጅ የተለወጠው በማን ቃል ኪዳን ነው? በእመቤታችን። በላይ ሰብ 78 ነፍስ የበላው በማን ሄዳ ነው? በእመቤታችን ቃል ኪዳን። ታዲያ 78 ነፍስ የበላ ለገነት ያበቃች ድንግል ማርያም እንደኔ ያለውን ደካማ ወንድሜ ደካማ ነው እህቴ ደካማ ቻለው መለወጥ ምን ይሳናታል? ክብር ይግባት እመቤታችን። እስቲ አመስግኗት። በተስፋ ስምዖንን ላስታውሳችሁ። ሉቃስ 2 ቁጥር 36 ላይ ስምዖን የተባለ አረጋዊ ድንግል በድንግልና ጸንሳ ትወልዳለች የሚለውን እንዴት ይሆናል እያለ ሲፍቅ ነበር። ኢሳይያስ 7 ላይ ታሪኩን ታውቁታላችሁ። በኋላ እሱን አሁን ማነሳው የእስራኤልን መጽናናት ይጠባበቅ ነበር። ይህንን ሳታይ አትሞትም ተባለ። ድንግልን ሳያይ በድንግልና ጸንሳ የወለደችውን ጌታችንን ሳያይ አትሞትም ተባለ። የታደለ ሰው ነው። ጊዜው ደረሰ። ጌታችንን በ40 ቀኑ እንደተለመደው መስዋዕት ሊያቀርቡ ሰራ የሕግ ፈጻሚ ሕግ ነውና ለእኛም ትምህርት የሆነን ዘንድ ወደ ቤተ መቅደስ ሲወስዱት በዚያ ማን ተገኘ? ያ ሽማግሌ ስምዖን። አታይም ይሄንን ሳትሞት ሞትን አታይም አትሞትም የተባለው ድንግል ማርያምን አያት። የእስራኤል መጽናናት እስራኤል ዘነፍስን በፍቅሩ የሚማርክ በሞቱ የሚገዛ ለገነት የሚያበቃን መድኃኔዓለም ክርስቶስን አየው። ከማየትም አልፎ አቀፈው። ከእርጅናው ታደሰ። ስምዖን ይሄ ነገር ሊሆን አይችልም ያለው ስምዖን በኋላ ላይ ግን ሆኖ ጌታችንን ለማቀፍ በቃ። እንዴት የታደለ ነው! እንዳንተ ያለ ማሪ ማን ነው? እንዲህ ብለኛልና ትጠፋለህ ያላለው እንደርሱ ያለ ይቅር ባይ ማን ነው? ጭራሹኑ ታያለ ብሎ ደግ ነገር አሰበለት። እግዚአብሔር መልካም ነው። እንዲህ ነሽና ትጠፊያለሽ ትጠፋለህ አይለንም። እንደዛ ቢለንማ እስካሁን አንቆምም። ማሪ አምላክ አሁንም በምሕረት ይጎብኘን። ስምዖንን ታያለ አለው፣ አሳየው። አሁንም ወገኖቼ ባልሽ፣ ሚስት፣ ልጆቻችሁ የተለያየ ወገን የተለያየ ነገር ቢገጥማችሁ የእግዚአብሔርን ሥራ ታያለ ብላችሁ ተሳሉላቸው። ታያለ ለቁርባን ያልበቃው ለቁርባን ትበቃለህ ብላችሁ ተመኙለት። ስለዚህ በተስፋና በማመን በመጨረሻው ታገሰን እንጠብቅ ነው። እግዚአብሔርን ተስፋ አድርግ ነው አይደል? እርሳችን እንታገስ። ትዕግስት ምንድነው? አንዳንዴ ዘገየብኝ ቆየብኝ ያለን እናዝናለን። አይደለም፣ እንዲህ ይላል ቢዘገይም ይመጣልና ታገሰው። ዕንባቆም ምዕራፍ 2 ቁጥር 3 ላይ ቢዘገይም ይመጣል። ትዳር ዘገየብኝ፣ ልጅ ዘገየብኝ፣ ገንዘብ ዘገየብኝ፣ ስራ ዘገየብኝ፣ ዲቪ ዘገየብኝ፣ የውጭ ድል ዘገየብኝ። አይዟችሁ፣ ለበጎ ነው። መቆየቱ ለበጎ ነው። ከኛ የሚጠብቀው ትዕግስት፣ ከኛ የሚጠብቀው እምነት፣ ከኛ የሚጠብቀው ትሩፋት ያ ነገር ያለ ጊዜው ብናገኘውና አበላሽ ይሆናል፣ እኛም እንበላሽ ይሆናል። ለበጎ ነው የእግዚአብሔር ቸርነት። ስለዚህም እንደማይሰጥ ይዘገያል፣ እንደማይሰማ